የኢትዮጵያ ፕሪሚየር ሊግ የመዝጊያ ጨዋታዎች ከእሁድ እስከ ሐሙስ ሰኔ 19 2017 ዓ.ም በመከናወን መገባደጃቸውን ያደርጋሉ። ከ1944 ጀምሮ በሀገር ውስጥ ውድድሮች በመጀመር እና በሀገሪቱ የእግር ኳስ ቡድኖችን በማቋቋም ጨዋታውን የጀመረው የኢትዮጵያ ሊግ በ1997 ዓ.ም የመጀመሪያውን ሊግ በመተካት ወራጅና አዲስ ተተኪ ቡድኖችን በመተካካት በኢትዮጵያ እግር ኳስ ፌዴሬሽን አስጀማሪነት ወደ ኢትዮጵያ ፕሪሚየር ሊግ በመቀየር በ1997 ጅማሮውን አድርጎ ነበር። በ1997 ዓመተ ምህረት ኤልፓ የውድድር ዘመኑ ሻምፒዮን መሆኑ አይዘነጋም። እንዲሁም እንዲህ እያለ በዚህ 20 ዓመት ጉዞ ውስጥ ፈረሰኞቹ በስኬት የደመቁበት ብዙ ዓመታቶች ነበሩ። ቡና፣ ፋሲል፣ ደደቢት፣ ጂማ፣ መቀሌ ሰባ እንደርታ እንዲሁም ንግድ ባንክ በነፍስ ወከፍ አንዳንድ ጊዜ ዋንጫዎችን አሳክተዋል። በዘንድሮ የውድድር ዘመን ከመስከረም ወር ጅማሮውን በማድረግ ድሬዳዋ፣ ሐዋሳ፣ አዳማ ብሎም ወደ ወንጂ ተመላልሶ መድንን በጨዋታዎች መገባደጃ ሳምንታት ቀደም ብሎ ባለድል አድርጎ መገባደጃው ላይ ደርሷል። በ36ኛው ሳምንት የመርሃ ግብር የመጨረሻውን የመዝጊያ ጨዋታ በተለየ ሁኔታ ማድረግ የቀጥታ ስርጭቶቹን ለተመልካቾች ለማድረስ እንዲሁም የክለቦቹን ውጤትና መጫወቻ ሜዳዎችን ያሉበትን ሁኔታ ታሳቢ በማድረግ መርሃ ግብሮቹን ማሻሻል አስፈልጓል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረገው ሊጉ እሁድ ሁለት ጨዋታዎችን ሲያስተናግድ በ9 ሰዓት ቡናን ከንግድ ባንክ በ9 ሰዓት ያገናኛል። ሻምፒዮኑ መድንን በመከተል በ59 ነጥብ ሁለተኛ ደረጃ ላይ የሚገኙት ቡናማዎቹ ያለፈውን ዓመት ሻምፒዮኖቹን ንግድ ባንክን ከአምናው ውጤታቸው በመንሸራተት የወራጅነት ስጋት የነበረባቸው ቢሆንም 43 ነጥቦቹን በመያዝ 11ኛ ደረጃ ላይ ይገኛል። ይህ ጨዋታ በ9 ሰዓት ጨዋታው ጅማሮውን ያደርጋል። በዕለቱ ሁለተኛው ጨዋታ ቅዱስ ጊዮርጊስን ከመቻል በማገናኘት በ12 ሰዓት ተጀምሮ የዕለቱ መዝጊያ ጨዋታ ይሆናል። ይህ ጨዋታ በሁለቱ ክለቦች መካከል ያለው የደረጃ ልዩነት የአንድ ብቻ በመሆኑ የደረጃ ሰንጠረዡ ላይ ለውጥ እንደሚፈጥር ይጠበቃል። ጊዮርጊስ 45 ነጥብ በመያዝ 7ኛ ደረጃ ላይ እንዲሁም መቻል በ44 ነጥቦች በአራት ንጹህ ጎል ታጅቦ 9ኛ ደረጃ ላይ ይገኛል። በቀጣይ ሰኞ ወላይታ ድቻን ከድሬዳዋ ከተማ በ9 ሰዓት እንዲሁም ሀዲያ ሆሳዕናን ከአርባ ምንጭ ከተማ በ12 ሰዓት ያገናኛል። በአራቱ ክለቦች ያለው የነጥብ ልዩነት በጣም የተቀራረበ ሲሆን የእነዚህ ጨዋታዎች ውጤት በደረጃ ሰንጠረዡ ወገብ ላይ ልዩነትን ይፈጥራል። ወላይታ ድቻ 45 ነጥብ እንዲሁም በ5 የግብ ዕዳ 8ኛ ደረጃ፣ ድሬዳዋ ከተማ 43 ነጥብ እንዲሁም አንድ የግብ ዕዳ 12ኛ ደረጃ፣ አርባ ምንጭ ከተማ በ44 ነጥብ እንዲሁም ምንም የግብ ዕዳ ሳይኖርበት 10ኛ ደረጃ ላይ ይገኛል። በሶስቱ ቡድኖች በተሻለ ሀዲያ ሆሳዕና 44 ነጥቦችን እና ሁለት ንጹህ ግቦችን በመያዝ 6ኛ ደረጃ ላይ ይገኛል። እነዚህ ሁለት ጨዋታዎች በአዳማ ሳይንስና ቴክኖሎጂ ሜዳ ይደረጋሉ። በዕለተ ማክሰኞ ሐዋሳ ከተማን ከአዳማ ከተማ፣ ፋሲል ከነማን ከሲዳማ ከተማ እንደ ሌሎቹ ቀናቶች በ9 ሰዓት እና በ12 ሰዓት ያገናኛል። ወራጅ ቀጠና ውስጥ ያለው አዳማ ይህን ጨዋታ ማሸነፍ ግድ የሚለው ሲሆን ያለውም ነጥብ 39 ነጥብ በማሳደግ ግድ የሚለው ይሆናል። ሐዋሳ ከተማ 50 ነጥቦችን በመያዝ አራተኛ ደረጃን ይዞ ይገኛል። ፋሲል ከሲዳማ የዕለቱ ሁለተኛው ጨዋታ በሰንጠረዡ ግርጌ ላይ የሚገኘው ፋሲል የኢትዮጵያ ዋንጫ አሸናፊውን ሲዳማ ቡናን አስተናግዶ የዕለቱ የመጠናቀቂያ ጨዋታ ይሆናል። የዕለተ ሮብ ጨዋታዎች ባህር ዳር ከተማን ከወራጁ ወልዋሎ ዓዲግራት ዩኒቨርሲቲ በ9 ሰዓት እንዲሁም መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ በ12 ሰዓት ይጫወታሉ። መውረዱን ያረጋገጠው ወልዋሎ ለውጥ የማይኖረው ሲሆን መቀሌ ሰባ እንደርታ እንዲሁም ኤሌክትሪክ የማሸነፍ ግዴታ ውስጥ ይገባሉ። የኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት ውድድሮቹን እንድትከታተሉ በመጋበዝ ዝግጅቴን ማበቃ ይሆናል። ሰላም ቆዩ።